ብዙ አይነት የደረጃ አሰራር ቢኖርም በዚህ ቪዲዮ የተጠቀምኩት ዶግ ሌግድ የደረጃ አሰራር። በዚህ ፕላን የተሰጠው ፍሉር ቱ ፍሉር ሄይት 3.52 ሜትር፣ ራይዝ ሄይቱ 16 ሳንቲሜትር እና ትሬዱ ደግሞ 30 ሳንቲሜትር ነው። ይህ አንድ ተመላሽ የሆነው ደረጃ ፍላይት 1 እና ፍላይት 2 ተብለው ለሁለት ይከፈላሉ። የፍሉር ሄይቱ ሲካፈል ለሁለት ሲደረግ 1 ሜትር ከ76 ሳንቲም ይመጣልናል። ከዛ በመቀጠል ነምበር ኦፍ ትሬዱ እንፈልጋለን። ነምበር ኦፍ ትሬዱ ነምበር ኦፍ ራይዘር ሲቀነስ 1 ነው። ሌላኛው ነምበር ኦፍ ራይዘር ነው። ነምበር ኦፍ ራይዘር ማለት ደግሞ ነምበር ኦፍ ትሬድ ፕላስ 1 ነው። ወይንም ይህ ማለት ቁጥሩ እንዴት ይገኛል? ፍላይት 1ን ሲካፈል ለተሰጠው ራይዘር ሄይት ማለት ነው። ስለዚህ ፍላይት 1ን 176 ሲካፈል 16 ወደ ሴንቲሜትር ሲቀየር ማለት ነው 11 ይመጣል። ስለዚህ ነምበር ኦፍ ትሬዱ ደግሞ 11 ሲቀነስ 1 10 ይሆናል ማለት ነው። በመቀጠል ደረጃው የጎን ስፋቱ ምን ያክል ሊሄድ ይችላል ነው። ስለዚህ እሱ ደግሞ ነምበር ኦፍ ትሬዱ ሲባዛ በመርገጫው ስፋት 30 ሴንቲሜትር ይደረግና 10 ሲባዛ በ30 ሴንቲሜትር 300 ሴንቲሜትር ወይንም 3 ሜትር ይመጣል ማለት ነው። በዋናነት እነዚህ ነገሮች ካገኘን በኋላ ራምፑ ወይንም ስሎፑ ለማግኘት ፓይታጎረስ ቴረም ተጠቅመን ራፕ ሌንግዙ 3 ሜትር ስኩዌር ሲደመር 1.76 ስኩዌር ሩት ውስጥ ከተን ስናስወጣ 3.47 ሜትር ይመጣልናል ማለት ነው። ስለዚህ ይሄን ካገኘን በኋላ የፎርምወርክ ካሪያችንም ሲደመር የኮንክሪት በሜትር ኪዩብ ምን ያህል እንደሆነ ሲደመር ብረታችንም በቀላሉ መስራት እንችላለን። ፍላይት የተባለው የታችኛው ደረጃ የመጀመሪያው ደረጃ ሲሆን ፍላይት ቱ ኤፍ2 የተባለው ደግሞ የላይኛው ተመላሿ ደረጃ ነው። ስላያችሁልኝ አመሰግናለሁ። ጥያቄ ካላችሁ በኮሜንት ቦክስ እንገናኝ። ባይ ባይ።